ያያችሁ ማንነቷ ወጣ። ይሄ ደግሞ ፊንገር ሾዋም ወጣባት። ማንነትሽ እስኪወጣ ትክክለኛ ማንነትሽ እስኪወጣ ይሄን ማህበረሰብ ባልሽን የደበቅሽውን ባልሽን የልጅሽን አባት ለሶሻል ሚዲያ ብለሽ የከዳሹ ሲንግል ማምነኝ እያልሽ ሰው እንዲያዝንልሽ ማለት ነው። እሱን አውጣልሻለሁ። እምተውሽ እንዳይመስልሽ። በዚሁ ከቀጠለሽ ደግሞ የላኩልኝ ቪዲዮ አለ። እሱን ነው ደግሞ ምዘገዝክልሽ። በአባቴ ነው የመጣሽው። ምተውሽ መስሎሻል? ወይኔ አምላክ፣ በአባቴ ነው። እስኪ ክብር ስሙ። አንድ ነገር ብላ ከሆነ በቴሌግራም ላኩልኝ። የናይጄሪያ ሚስት ወይኔ ጉዴ ፈላ። ቢያንስ እንኳን ጋይስ ናይጄሪያ ብላ ልትሞት ነው ማለት ነው። ናይጄሪያ ብላ ልትሞት። እሱማ ስራሽ ነው፣ ስራሽ እኮ ነው። ናይጄሪያ አይቀርሽ፣ ባንጋሊ አይቀርሽ፣ ቡልጋሪያ አይቀርሽ። ምን ያለ ጉድ አለ? ቱርክ ላይ እኮ ያንቺ እኮ የታወቀ እኮ ነው። ያንቺ ጉድ ቱርክ ያለ ማህበረሰብ ይናገር። የገላሽ ስታረን እንደ እልፍ ስቲ ፊንገር ሾ መጣች የሚሉሽ የብብትሽ ጥቁረት ማንደጃ ነው የሚመስለው። ሆድሽን ከምትጠቀጥቂ ከስር ያለው ብብትሽን አጽጂ። እግዚአብሔር ምስክሬ ነው። እጇን እንዲህ ስትል እኔ አሁን ጥቁር ነኝ፣ ጸይም ነኝ። ብብቴ እንደዛ አልጠቆረም። እማምላክን እኔ ዩቲዩብ ላይ ታያላቅም እንጂ ዩቲዩብ ላይ ከታይ የሚቻል ቆና አሳያቸዋል። ጎፈሬ የሆኑ ራሱ ነጣ ያለ ነው። እኔ የቤት ዕቃ ገዝቶ ከመኮልኮል መጀመሪያ ንጽህና ከራስ ነው።